እንዴት ናችሁ? ዛሬ ደግሞ ጾታና ሀገር እንዴት እንደምትቀይሩ አሳያችኋለሁ። ሀገርና ጾታ ተሳስታችሁ ከሆነ ወንድ ሆናችሁ ሴት ካላችሁ፣ ሴት ሆናችሁ ደግሞ ወንድ ካላችሁ እንዴት ማስተካከልና መቀየር እንደምትችሉ አሳያችኋለሁ። ቪዲዮን ላይክ በማድረግ ብትጀምሩ ደስ ይለኛል። ተመሳሳይ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ። ወደ ቪዲዮ አመራለሁ። መጀመሪያ ፕሮፋይላችሁን ስክሪንሾት አድርጉ። በቀጣይ ሄልፕ ጋር ትገባላችሁ። ሄልፕን የምታገኙት እዚህ ፕሮፋይላችሁ ጋር ነው። ሄልፕን የምታገኙት እዚህ ጋር ነው። እዚህ ጋር ቺን ትነካላችሁ። እዚህ ጋር ያሉት መጠየቅ የምትፈልጓቸው ጥያቄዎች ካሉ እዚህ ጋር አሉ። እነዚህ ሁሉ አሉ መጠየቅ የምትችሏቸው ጥያቄዎች ናቸው። ለዛሬ ግን ሜሴጅ ፊድባክ የሚለውን እንነካለን። ሜሴጅ ፊድባክ የሚለውን እንነካለን። እችን ማለት ነው። ከዛ እዚህ ጋር ያመጣናል። ከላይ ኮንሰልት የሚለውን ተነኩታላችሁ። ይሄንን ከዛ ጀንደር ኤንድ ካንትሪ የሚለውን ተነኩታላችሁ። ጾታም ሀገርም የምትቀይሩት በዚህ መንገድ ነው። ተሳስታችሁ የሞላችሁትን ማለት ነው። ካንትሪ ለመቀየር ኢትዮጵያ ሆናችሁ በሌላ ሀገር ከሞላችሁ ብዙ ጊዜ አፕሊኬሽኑን ስትከፍቱት ከሞላችሁ ማለት ነው። ብዙ ጊዜ አፕሊኬሽኑን ስትከፍቱት ሳታውቁ ሀገር ተቀይሮባችሁ ልታገኙት ትችላላችሁ። ወይም በሌላ ሀገር መሙላት የተሻለ ፖይንት ያስገኛል ተብላችሁ ሊሆን ይችላል። በሌላ ሀገር መክፈት ዊዝድሮ ለማድረግ ወይም የሰራችሁትን ገንዘብ ለማውጣት ትቸገራላችሁ። ስለዚህ ማስተካከል ይኖርባችኋል ማለት ነው። ለማስተካከል ፕሊስ ዲስክራይብ ዩር ኢሹ የሚለው ጋር አም ፍሮም ኢትዮጵያ ብላችሁ ፓስፖርት ወይም ናሽናል አይዲ እችን የካሜራ ምልክቷን ነክታችሁ አታች ታደርጋላችሁ። እና በዚህ መንገድ ነው የተሳሳተባችሁን ጾታና ሀገር መቀየር የምትችሉት። የዛሬው ይህንን ይመስላል። በሌላ ቪዲዮ ደግሞ ተመልሼ እመጣለሁ። እስከዛው መልካም ቆይታ። ቪዲዮውን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሊንክ አስቀምጥላችኋለሁ። ሊንኩን ተጠቅማችሁ አፕሊኬሽኑን ማውረድ ትችላላችሁ።